السلام عليكم ورحمة الله وبركاته. የመጀመሪያው ጥያቄ ሴት ልጅ ጅሃድ መዋጋት አለባት ወንድ ልጅ ወይም ጅሃድ ሜዳ ላይ ሜዳ ተሳትፋ ወንድ ልጅ መዋጋት አለባት የሚለው ጥያቄ ይሄ ረሱል ዓለይሂ ሰላቱ ወሰላም አይሻ ረዲየላሁ ተዓላ ቃለት ያ ረሱላህ አን ዓለሚ ጅሃድ በሴት ልጅ ላይ ጅሃድ አለ ወላ በረሱል ጊዜ ረሱል አሉ ፈቃለ ጅሃድ ላይ
በተመለከተ አንድ ሰው ፍረተ ገላውን መንካት ውዱእ ያፈርሳል አያፈርስም? ሶላት ውስጥ ሁን ከሶላት ውጭ ሁን ያፈርሳል አያፈርስም? ይሄ ሁለት ሐዲስ ነው። ሐዲሱ ጠልቅ የሚባል ሐዲስ አለ። ጠልቅ ሙዓሊያ ሐዲስ ረሱሉን ዓለይሂ ሰላቱ ወሰላም ጠይቆ የሰውየው ስራ ላይ እንዳለ ፍረተ ገላውን ነካ እንዴት ነው ሶላቱ ይበላሽ ውዱእ ይበላሻል ስላቸው ለማወረዱ አፍሪ የራስ ገዛ አካል ቆራጭ ስለሆነ ችግር የለውም ብለዋል። ሐዲሱ ስራ የሚባል መስተዘከረው ፈለቀው ሰውነቱን የነካ ሰው ውዱእ ያድርግ ሐዲስ አለ። ያም ሶሒህ ነው። ስለዚህ በዛ ሐዲስ ከተያዘ ሶላት አይፈርስም። ውዱእ አይፈርስም ነው ስለዚህ ምንድነው ሁለቱ ሐዲስ አንድ ሲመጣ ዑለማዎች በጣም የተለያዩ አመለካከት ላይ ነው። ከፊሎች አቡ ሐኒፋ ለምሳሌ በፊተኛው ይዘዋል ሶላቱ ውዱእ አይፈርስም ግን ኢነማ በضعቱ የሚለት ምክንያቱ በጣም የሚቆይ የሆነ አካል ነገር ነው። ማንም ሊያስብ አይችልም። የገዛ አካል ነው ተብሎ ነው ምክንያት የተሰጠውና ስለዚህ የገዛ አካሉ እሱ ጋር እስከሆነ ድረስ ወይም ምክንያቱ እስከሆነለት ድረስ ምንም ሊሆን አይችልም ይላል አልኢማም አሽራፊ መመሰዘከረው ተለቆቷል። የፊተኛው ሐዲስ እንደዛ ቢልም ይሄኛው ደግሞ ውዱእ ያድርግ ብሎናልና ስለዚህ ያኛው ተሽሯል። ምክንያቱም ሐዲሱ ስራ ከዛኛው የተአኸረው ኋላ ከጊዜ በኋላ ነውና ይሄም ታሪኩ አለ ይላል። ከፊሎች መዝሀብ ደግሞ ከፊሎቹ አይ ሐዲሱን ለማስረዳት ስንፈልግ ተወዳጅ ነው እንበል አሁን ተወዳጅ ነው እንበል እንጂ ውዱእ አይፈርስም ይላሉ ማለት ነው። ከፊሎች ደግሞ በስሜት መልኩ ከሆነ ውዱእ አውረቱን የነካው በስሜት መልኩ ከሆነ ይፈርዳል ካልሆነ አያፈርስም በማለት ከዚህ ላይ ግን ከዛ በኋላ ውዱእ ሳያደርግ ሶላት ሰገደ። ስለዚህ ይሄ ሰውዬ የሚጠይቀው ምንድን ነው የሚለው ሶላቱ ይመልሳ ይባላል። ለቀጣይ ወደፊት ከሆነ የምንሳቸው ገና ደግሞ እንደ ጥያቄ ከሆነ ያፈርሳልና ውዱእ አድርግ እንለዋለን ማለት ነው። ለመወደድ ይሁን ለውዱእ ምክንያቱም እህትያቱ ለጥንቃቄ ሲባል ያፈርሳል የሚለው ምናለን ሼክ መሐመድ አሊ አደንም ያው ሶላት መንካት ውዱእ ያፈርሳል የሚለውን እሳቸው እንደሚረዱ ማለት ነው። የዚህ በዚህ መልኩ ይመለሳል። ያው ኺላፍ አለው ነገር እህትያቱ እንደሚያፈርስ ይቆጣል ማለት ነው። ሌላው እንግዲህ ምንድነው አዛን በጀዋላችን ወይም በስልካችን ውስጥ አዛን ስልካችንን መጠቀም እንችላለን የሚል በመሰረቱ በስልክ ላይ አዛን መሙላት ማንቂያ መጠቀም ይቻላል አይቻልም?